ወራት ሱሃብ ጀግና ዝክሩን ዋጭር ላቅርብ ከፈጸመው ዝና አንድ ቀን ነብዩ ሱሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መከሩ በአላህ ስም ጀምረው ያመሰገኑ ንግግር ጀምሮ እናንተ ሱሃቦቼ አድምጡኝ በእርጋታ እንደ እስራኤሎቹ ከመሪም ልጅ እንደተጣሉት የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል ያሁን ምኞቴ እቅድ ፍላጎቴ ሱሃቦችም አሉ የአላህ መልእክተኛ አይጠራጠሩን ይልቅ ቶሎ ብለው ግዳጁን ይንገሩን ነብዩም ስድስቱን ሱሃቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ ከነዚህ መካከል አብደላህ ዙይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው አብደላህ ዙይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ የፋርስን በረሃ ተራራ ሸለቆ ያቆራረጠ ሄደ ከአገር ርቆ ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ የፋርስ ኃያል መሪ በተሽቆጠቆጠ ካባ አምሮ ሸሎ አብደላህ ዙይፋን ምናኛ ባላገር ያረብ ዘላን መስሎ ፊት ለፊት ተያዩ አብደላህ አልፈራም በመናኛ ልብሱ አንገቱን አልደፋም እስላም ያለበሰው ክብር አደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል አብደላህ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው አልቆየም ከፊቱ ፖስታውን ቀደደው ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፈንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው ንዴቱ በረታ ሲቃተናነቀው ወረቀቱን ቀዶ ቦጫጨቀ ጣለው የነቢ ደብዳቤ እንዲህ ሲሆን አይቶ አብደላህ ተመኘ ሞትም ቢሆን ከቶ ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና ብሎ ቢያስፈልገው አብደላህ አልተገኘ ኪስራ ይዞ ሊያስረው ከልቦ ተመኘ አብደላህ አመለጠ ደርሶ ነብዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ አላህ የሱን ስልጣን ይቦጫጭቀው ብለው ነብዩ አዘኑ በአድራጎቱ በግነው ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በእጄ እንዲቀጣ የመኑ በዛን ወታደሮች ልኮ ነብዩን ለመያዝ ትእዛዙን አስታኮ መልእክቱን የያዙ ወታደሮች ደርሰው ነብዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ ወደ ንጉሥ ኪስራ አብረው እንዲሄዱ ነብዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ደሩ አሏቸው ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጁን ለኪስራ ይስጡ ነብዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል በምትኩ ልጁ ሸሪዋይ ነግሷል ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን
ነብዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ የገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ ነብይ ማስረዷቸው መልእክተኞች ሄዱ ለበዛ ነገሩ እሱም ወዲያው ላከ ሄደው እንዲያጣሩ እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ ለካ በዛን ሳቅማማ ወዲያው ሙስሊም ሆነ ድፍን ፋርስ እንዳለ ሰለማመነ ከሂጅራ በኋላ በ19 ዓመት ጨቋኝ በዘንታይ ለሞጋት ሲዘመት አብደላህ ዘይፋ ዘማች ነበር ታጥቆ ተማረከ እንጂ በጠላት እጅ ወድቆ በዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ አብደላህ ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ በዘንታይን በምጸት አብደላህን ጠየቀው እስላምን ብትክድ ለቀሃለሁ አለው ምን ሲደረግ አለ አብደላህ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለሃለሁ አለው ንጉሡ በተራው አብደላህ ባሰበት ቅንጣትም ሳይፈራው አብደላህ ባሰበት ቅንጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው ጦር አስወረወረ በሳት አስፈራራው እስላምን ካልካደ ጨርሶ ላይ ምረው ሙስሊሙ አብደላህ አምርሮ ጨከነ እንዳራስ ነብር ማን ደፍሮኝ ባይሆነ ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ ትልቅ ጋን አስጥዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ አንደኛውን ምርኮ ጨምሩት አላቸው አቤት የአላህ ሥራ ያጨካከናቸው ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው ባፍታ ተላቀው ተንሳፈፈ ወጣ ከዘይቱ በላይ እስላምን አትክድም ይህንንም ስታይ አለና ንጉሡ አይኑን አስተዋለ አብደላህ ግን ባሰ ቆረጠ ጀገነ የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት እምባው ዘርግፍ አለ ሳያስብ አምልጦት ደስ አለው ንጉሡ ተስፋ ቆርጧል ብሎ እስላምን ካዳለው ያዘነለት መስሎ አሻፈረኝ ያለ አብደላህ መራሩ እያንገበገበው ሙስሊም መደፈሩ እስላምን አልክድም በማለት መለሰ ሲቃ ያንከው እሱ የታመሰ ንጉሡ ያሾፈ ለምን ታለቅሳለ እስላምን ብትክድ ነፃ ትወጣለህ ቢለው መለሰለት አብደላህ በመጸት ያለ አንዳች ፍርሃት ያለ ምንም ጸጸት ያስለቀሰኝ ነገር ይህን ስቃይ ስቀበል አንድ ነፍስ ባልኖረኝ እስላምን በወክል ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይጸርጋል ስልተመኘው እንጂ አይደለም ፈርቼ ለነቢ ታምኜ ለአላህ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሡ ተረታ ወኔው ራደ ከዳው ንጉሡ ተረታ ወኔው ራደ ከዳው ድፍረቱን ጽናቱን በጣም አደነቀ ድርጊቱ አሳፈረው ፈራ ተጨነቀ ሐሳቡን ሰብስቦ እንዲህ ሲል ጠየቀው በጎ ምላሽ ስጠኝ ለምትጠየቀው ነፃ እንድለቅ ጭንቅላቴን ሳመኝ በማለት ቀረበው እንደ ሕፃን ለማኝ አወጣ ወረደ ብዙ